ስለዚህ ሁል ጊዜ ጠዋት ስትጸልዩም ማታ ስትጸልዩም እኔ ውስጥ ያለ ማንኛውም አይነት ርኩስ መንፈስ በስላሴ ስም በኢየሱስ ክርስቶስ ስም በመድኃኔዓለም በአማኑኤል ስም ታሰር። ስልጣን የለህም፣ አቅም የለህም፣ ባለህበት ታሰር፣ የስሙ ኃይል ይሰርህ ብላችሁ ማሰር አለባችሁ። በጌታዬ በኢየሱስ ክርስቶስ ስም አስሬሃለሁ ብላችሁ ስታስሩት እየወጣ እየገባ አያስቸግርም። እዛው ባለበት ነው የሚታሰረው ማለት ነው። አያስቸግርም ብቻ ሳይሆን አይሸውዳችሁም። ስትጸልዩ ስትሰግዱ የሚያንጠራራችሁ የሚያዛጋችሁ እኮ የታሰረ መንፈስ ነው አይደል እንዴ? መውጣት ስላልቻለ እኮ ነው። መንጠራራት፣ ማፋሸክ፣ ሆድ መንፋት፣ ፈስ መፍሳት፣ እንባ በቃ በማዛጋት ብዛት እንባ በቃ በጣም ይበዛል። ይሄ መንፈሱ ከእናንተ ወጥቶ የሆነ ቦታ ላይ መደበቅ አለመቻሉና እናንተው ላይ ሆኖ መታሰሩ ነው። ሌላም ደግሞ እንደገና ያልታሰረ መንፈስም ከሆነ ደግሞ ጸሎቱን እንድታቆሙት እየተፋለማችሁም ሊሆን ይችላል። አንዳንዴ እንደዚህም ያጋጥማል። ያ ያልታሰረ መንፈስ ይኖራልና ሲፈራ በተለይ የሴት ጓደኞቻችሁ የወንድ ጓደኞቻችሁ መተት ካለ የበላችሁት መተት ካለ ልክ ጸሎት ልትበረከኩ ስትሉ ሆዳችሁ ይነፋል፣ ፈስ ይመጣል። ያ ፈስ ይፈሳም ሲባል ፈሪ ማለት አይደለ? ይደነግጣል፣ ይፈራል፣ ልባችሁ ድው 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 ይላል። ጸሎቱን ቶሎ እስኪጨርሱ ድረስ ያቆነጠንጣችኋል። ገጽ ቆጠራ ትጀምራላችሁ። ጭንቅ ይለዋል በቃ። እናንተ ግን የሚጨንቃችሁ ነው የሚመስላችሁ፣ ግን እንዳይጋለጥም ፈርቶ ነው። እንደገናም ደግሞ ቶሎ ከተንበረከካችሁበትም እንድትነሱ ፈልጎ ነው ማለት ነው። እና ተጋለጠ እንደዚህ ያደርጉ ምናምን በዛ አይነት መልክ ነው ያየቻቸውና ዝም ብሎ ተገትረው እንደዚህ ሱቅ ልትገበያይ መጣ እሱ ፊት ለፊት ሆኖ የሚያስጠላ የሚያስፈራ ጭራቅ መስሎ ነው ያየችው። እና ከኋላው እንዳለ የሰፈር ሴቶች አሉ፣ እንዳለ ሴት ብቻ ነው። ከዛ እንትን ስጠኝ አለችው። ምን አላት? ምላጭ ስጠኝ አለችው። ከዛ ምላጭ ሰጣትና ብሩን አልፈልግም፣ ያንቺን ብር አልፈልግም ማለት እንካ እንዴ እኔ ገዝቼ ምን ያደርግልኛል ብላ ምላጩን ተቀብላ እጇ ላይ ያለውን እንትን ገመድ ከሱቁ ወደ እሷ የታሰረ ገመድ አለ ብጥስ አደረገችው። ስትመጣ የጠየቀችው ምላጭ ነው፣ ግን ከቤቷ ስትመጣ አልታሰረችም። እዛው ጋር ግን በጥሳው ምላጩን እዛው አስቀምጣ ሄደች ማለት ነው። ከዛ ይሄን ህልም አየችና ቴክስት አደረገችልኝ። ቴክስት ስታደርግልኝ ምንድነው ህልሙ ፍቺው ስትለኝ አይ ከዛ ባለሱቅ ጋር የተሳሰረ ጉዳይ ይኖርሻል። ከኋላ ያየሻቸው ሴቶች ደግሞ ወይ ሰላቢ ነው ልጁ ስልብና ይሰልባል፣ ወይ ደግሞ እነዛ ሴቶች ብቻ ከሆኑ ደግሞ ዝሙት ችግር አለበት አልኳት። ቀጥታ ምንም አንድምታም አያስፈልገውም። ይሄንን ማንም ሰው ሊፈታው የሚችለው ህልም አፈታት ነውና ቀለላ እኔም ጠርጥሬ ነበር አለችኝ። ያው ልክ ነው። ስለዚህ ጸልይ ስሙን